ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ጠፍቻለሁ። ዛሬ እስቲ ድንገት እንጀራ ስጋግር እንዴት አድርጌ እንደጋገርኩት ባሳያችሁ። ምክንያቱም ለኔ በጣም የቀለለኝን ነገር የጤፍ እንጀራ ብቻ እዩት እንዴት እንደሚያምር። ጤፍ ብቻ ነው የጋገርኩትኝ። እንዴት አድርጌ እንደጋገርኩና እንዳቀጠምኩ ማወቅ የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። ንጹህ ጤፍ ነው፣ ኢትዮጵያ ውስጥ አይደለም ውጪ ነው እና በጣም ነው ያማረልኝ። ሳቦካው እንኳን በእጅ አልነካሁትም። በቃ ዝም ብዬ ጭምርምር ነው ያደረኩት እና አሳያችኋለሁ ማወቅ የምትፈልጉ ከሆነ ማለት ነው። ምንም ልፋት ሳይኖረው ምንም አብሲት ምናምን ሳትሉ ያለ አብሲት ያለ እሽት እንዴት አድርጌ እንደዚህ የሚያምር እንጀራ እንደጋገርኩ አሳያችኋለሁ። ፍላጎታችሁ ከሆነ ኮመንት ሴክሽን ላይ ጻፉልኝ። በሚቀጥለው ቪዲዮ እንዴት አድርጌ እንዳቦካሁት እንዴት አድርጌ እንዳቀጠምኩት አሳያችኋለሁ። ምን ምን እንዳደረግኩበት አሳያችኋለሁ። ከዛ በኋላ ያው እናንተም እንደዚህ የሚያምር እንጀራ ጋግራችሁ ትበላላችሁ ማለት ነው። የሚገርማችሁ በጣም ነው የሚያምረው። የሚገርመው ምንም ነገር በእጅ አልነካሁትም። ዝም ብዬ ቧቋ ውስጥ እርሾ አለ፣ እሱን እርሾን አድርጌበት በንጹህ እቃ ላይ በእጅ አልነካሁትም። ግላብ ነው ያደረኩት። ውሃ ጨመርኩበት፣ ንጹህ እርሾ የላኛው ከደፋው በኋላ ከዛ ምን አደረኩኝ? እህሉ ትንሽ ነጭና ቀይ ቅልቅል ነው። ነጭ ሲሆን ደግሞ ሞር በጣም ያምራል። እና ምን አደረኩት? ጤፉን ባልዲው ላይ ጨመርኩት፣ በዋቃው ላይ ማለት ነው። ከዛ ውሃ ጨመርኩበትና ክድን አደረኩት። ከዛ በቃ በእጅ ስለማይነካ አይሸት ምን አይል ክድና አድርጋችሁ ታስቀምጡታላችሁ። ከዛ ከከደናችሁበት አያችሁ እንዴት እንደሚያምር። ብትፈልጉ ውሃ ካለው ውሃ መቀየር ትችላላችሁ። ውሃ ከሌለው ግን ጥብ አድርጋችሁ ከላዩ ላይ እኔ አብሽ አድርጌበታለሁ። አብሽ መታችሁ አብሽ ይመታና ተዘብዝፎ አድሮ ወይ ይመታል ወይ እንደ ነገ ልትጋግሩ ስትሉ ምን ታረጉታላችሁ? ትንሽዬ ዱቄት ታረጉና አብሹን ከዱቄቱ ጋር ትቀላቅላላችሁ። አብሹን ከዱቄቱ ጋር እንደገና ደግሞ ተልባ ፍጭት ያለ ተልባ ብዙ ሳይበዛ ታረጉበታላችሁ። እኔ ያቀጠምኩት በአብሲት አይደለም፣ ዝም ብዬ ሙቅ ውሃ ነው የጨመርኩበት። ፕሮሰሱን ከፈለጋችሁ አሳያችኋለሁ። ኮመንት ሴክሽናችሁ ላይ ጻፉልኝ። ይሁላችሁ እንዴት እንደሚያምር ልነግራችሁ አልችልም። ይሁላችሁ እንዲህ ብትይዙት እንኳን ንጹህ ጤፍ ነው እንዴት እንደሚያምር በቃ ጻፉልኝ። የምትፈልጉ ከሆነ አዘጋጅላችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። እኔ ንጹህ ነገር ስለተሳካልኝ ለእናንተም እንዲሆንላችሁ ብዬ ነው። ሰላም ሁኑ። መልካም ጊዜ ይሁንላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ወዳችኋለሁ። ባባይ